የሚቆርብና የማይቆርብ ክርስቲያን ያላት ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ ናት፣ ሌላ የለም። የአርመን ክርስቲያኖ ካያችሁ 20 ሚሊዮን ካላቸው ቁጥራቸውን በትክክል አላውቅም፣ 20 ሚሊዮን ሁሉ ይቆርባል። ግብጾች 14 ሚሊዮን ካላቸው 14 ሚሊዮንም ይቆርባል። ሶሪያዎች 10 ካላቸው 10ም ይቆርባል። የማላንካራ ኦርቶዶክስ የህንድ ኦርቶዶክስ 20 ሚሊዮን ካላት 20 ሚሊዮን ይቆርባል። የሚቆርብና የማይቆርብ ክርስቲያን የሚባል ያላት የኛ ቤተክርስቲያን ብቻ ነው። ለምን እንደሆነ ግራ ያጋባል። ሰው የቆመበትን ዋና ነገር እንዴት ያጣ? ክርስቲያን የሆነው እኮ ለመቁረብ ነው። ካልቆረብን እኮ ለማህሌት ለምጽዋት ምናምን ብር አዋተን የሆነ ህንፃ ለመገንባት እኮ አይደለም ክርስቲያን የሆነው፣ ለመቁረብ ነው ክርስቲያን የሆነው። እና የገንዘብ መካፈያም ወይም ህብረት ስራ ማህበርም አይደለም እኮ ክርስትና። አዋቶ መኖሪያ የሆነ ነገር ኮሚኒቲ አይደለም። ክርስትና ህይወት ነው። ህይወት ደግሞ ክርስቶስ ነው። እና ክርስቶስን አልባ እንዴት ነው የምንኖረው? እንዴትስ ክርስቲያንን ማለት እንችላለን? ዋናው ነገር እንደው ሰው በዋናው ነገር ይከስራል እንዴ? አይከስርም። እና የህይወት እንጀራ ክርስቶስ ነው። እስከ መቼ ድረስ የሞት እንጀራ እየበላ እንኖራለን? ቅዱስ ቁርባን ስንሳተፍ ከአብ ከመንፈስ ቅዱስ ከወልድ ጋር መኖር ነው። የምንቆርበው ወልድን ብቻ ነው። የምንኖረው ግን ከማን ጋር ነው? ከሶስቱም ጋር ነው የምንኖረው። ወልድን ብቻ እንቆርባለን፣ የሚያድኑን ግን ሶስቱም ናቸው። ይሄን የምናገኝበት ምስጢር ነው። ይስሐቅ ከልጁ ጋር ደስታ እንደተካፈለ፣ ያዕቆብ ከአባቱ ጋር ደስታ እንደተካፈለ፣ እኛም ከአብ ከወልድ ከመንፈስ ቅዱስ ጋር ደስታን የምንካፈልበት ህይወት ነው ማለት ነው ቅዱስ ቁርባን።